እንስሳት በሚሸጥበት የሮብ ገበያ ሰንጋ በሬ 2000 መካከለኛ 1800 ዝቅተኛው ከ950 እስከ 1000 በግ ሙኩት 350 መካከለኛው 160 ዝቅተኛው 80 ፍየል ከፍተኛው 250 መካከለኛው 160 ዝቅተኛው ከ60 እስከ 100 ብር ተሽጧል። በዋለው ገበያ በኩንታል ነጭ ጤፍ 290 ሰርገኛ 250 ቀይ ጤፍ 220 ነጭ ጤፍ 175 ድብልቅ ስንዴ 160 ዘንጋዳ 210 ማሽላ 140 ነጭና ቀይ በቆሎ 120 ሲሸጥ ባለፈው ሳምንት 175 የነበረው የቢራ ገብስ 160 ብር ሆኗል። በዚህ መሰረት በመርካቶ አንደኛ ደረጃ የሸኖ ቅቤ 38 ብር፣ አንደኛ ደረጃ የጎጃም ቅቤ 32 ብር፣ ሸኖ መካከለኛ 35 ብር፣ የጎጃም መካከለኛው ደግሞ 28 ብር እየተሸጠ መሆኑን ገበያተኞች ይገልጻሉ። አንድ ፈረሱላ የማረቆ በርበሬ 225፣ የአላባ 200 እንዲሁም የጠደሌ 190 ብር በመሸጥ ላይ ነው። በርበሬ በክረምት ዋጋው እንደሚንር ሸማቾችም ነጋዴዎችም ይገልጻሉ።